ማንኛውም የጨነቀህ ሰው ሁሉም በሮች ቢዘጉ አንድ በር ግን ክፍት ነው ብቻ ሳይሆን ጉዳይህንም ማሟልተህ መመለስ ትችላለህ ከልብህ ከሆነ። እሱ ምንድነው? ወደ አላህ መጮህ። وقال ربكم ادعوني استجب لكم ان الذين يستكبرون عن عبادتي سيدخلون جهنم داخرين ጌታችሁ እኔን ጥሩኝ ምላሽ ሰጣችኋለሁ ብሏል። እኔን ከማምለክ የሚኮሩ ሰዎች ተዋርደው ጀሃነም ይገባሉ ይላል። وإذا سألك عبادي عني فإني قريب أجيب دعوة الداع ባሪያዎቼ ስለኔ የሚጠይቁህ ከሆነ ቅርብ ነኝ እኔ እንዱ በጣም ሩቅ ሆንኩ አይምሰላቸው የተጣሪን ጥሪም እቀበላለሁ ይላል። ኢማሙ ሻፊዒ ረሕመቱላሂ ዐለይህ أنا أحمل هم الدعاء ولا أحمل هم الاستجابة እኔ ዱዓ የማድረግ ሐሳብ ነው በእኔ ላይ ያለብኝ ዱዓውን የማሳካት ጭንቀት የለብኝ እሱ የጌታ ባለ የአላህ Subhanahu Wa Ta'ala ነው ብለው ነው የገለጹት። አዎ አላህ Subhanahu Wa Ta'ala ደንቆሮ አይደለም ሩቅ አይደለም። إنكم لا تدعون أصم ولا غائبا ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። إنما تدعون سميعا بصيرا ምትለምኑት ሰሚና ተመልካች የሆነ ጌታ ነው። ዱዓ ባይሆን የሚያስፈልጉት አዳቦች አሉ። አንደኛ አላህን ለምኛ አላጣም የሚል ቁርጠኛ አቋም ሊኖርህ ይገባል። ደግሞ አታጣም الجزم بالإجابة። ሁለተኛ ትህትና ይፈልጋል። ለማኝ እንደ ቀማኛ አይፎክርም። ادعوا ربكم تضرعا وخفية ይላል። በመተናነስና ልምጥምጥ ብለህ ስብርብር ብለህ ነው የምትለምነው። ሰው እንኳን ሲለምን እንዴት ትህትና ያስፈልገዋል? ሰው ከሰው ሲለምን ማለት ነው እንጂ ግርጭርጭ ሆኖ እየተሳደበ አይለምንም። ስለዚህ ትህትና ያስፈልጋል፣ ተዋዱዕ ያስፈልጋል። ሌላው በአንተና በአላህ መካከል ምስጢር አርጋት ወኹፊየተን ነው የሚለው የነብዩ አላህ ዘከርያን ዱዓ ሲናገር اذكر في الكتاب ምንድነው كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا ጌታውን ተጣራ ጥሪ በዘልማት በጩኸት ነው የሚሆነው ገሌ ተብሎ ነው። ግን አላህ ጋር ያለው ጥሪ ድብቅ ነው የሚሆነው። ድብቅ የሆነ ጥሪ አንተና አላህ መካከል ያለን መመሳጠር ትህትና ተማጽኖ ሌላ አካል በማያውቀው ሁኔታ። ሌላው ደግሞ ተጨንቀህ ነው መለመን ያለብህ። أما يجيب المضطر إذا دعاه ويكشف السوء يتزناقنا استغفر الله العظيم ሁላችንም የምናረገው ነው። إن الله لا يقبل دعاء من قلب غافل لاهٍ የዘነጋ የተታለለ ከሆነ ቀልብ ላይ አላህ ዱዓ አይቀበልም አሉ ረሱሉ ሰለላሁ ዐለይሂ ወሰለም። እና ሳማን ነው የሚቀበለውማ ሙድጠር የሆነ የተጨነቀ ተማጽኖ ውስጥ የገባን ነው። ወይክሽፍ السوء ችግርንም ያስወግዳል። እንደው ችግሮች ሁሉ መፍትሄ የላቸውም ብለን ችግር የለውም ከማንም አካል ተስፋ መቁረጥ እንችላለን። ፍጡር ነውና በሩን ዘጋ ነው። አቅምም ላይኖረው ይችላል፣ ክፋትም ሊኖረው ይችላል። ግን ፈጣሪ አንደኛ ስጦታው አያልቅም። يمين الله ملأ لا تغيضها نفقها አሉ ነብዩ ሰለላሁ ዐለይሂ ወሰለም። የአላህ ቀኝ እጅ ሙሉ ናት፣ መለገስ አያጎድላትም። أرأيت كم أنفق منذ خلق السماوات والأرض ሰማያትና ምድርን ከፈጠረ በኋላ ምን ያህል እንደለገሰ እንደው አስተውለህ ታውቃለህ ይላሉ። ይህን ሁሉ ለግሶ ምንም አልጎደለም። አጣኡሁ ከላም ወመንዑሁ ከላም ሲሰጥም ቃል ነው የሚናገረው፣ ሲከለክልም እንደዚሁ ኩን ነው የሚለው ማለት ነው። ስለዚህ እንዲህ አይነት ተዝቆ ማያልቅ ድልብ ያለው ጌታ ረብል ዓለሚን እያለ እንዴት ተስፋ ትቆርጣለህ? እንዴት መሄጃ የለኝም ትላለህ? አለ እንጂ መሄጃ። እንደውም አማራጩ የተሻለው አማራጭ እሱ ነው፣ ወደ አላህ መሸሽ ነው። ስለዚህ ወንድሞቼ እህቶቼ፣ በተለይ በዚህ በረመዳን ጾመኛ ሆናችሁ ዱዓ በሩ ክፍት ስለሚሆን ዱዓ ላይ ተሻሙ። ያለፈው ወንጀላችንን አላህ እንዲምረን፣ የወደፊት ሐያታችንን እሱ በሚወደው መልኩ እንዲያኖረን፣ ሐላል ርዝቅ እንዲሰጠን፣ ከሐራም እንዲጠብቀን፣
ብቻ ሐጃ ቆጥረን አንዘልክም ባጭሩ በቁርአኑ እንደነገረን ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ጌታዬ በዱንያውም መልካሙን ስጠኝ ማይቆጠር ማለት ነው በአኺራም መልካሙን ስጠኝ ከሳት ቅጣት ማድነኝ ብለን ዱዓ ማድረግ ነው አላህ ይወፍቀን ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ